ዛሬ የምንመለከተው አላህ ሱብሃነሁ ወተዓላ ዘንድ ተወዳጅ የሆኑ 7 ሰዎች አሉ። እነዛ ሰዎች እነማን ናቸው የሚለውን ነገር እናያለን። እስከ መጨረሻው ድረስ በመከታተል ከትምህርቱ ተጠቃሚ ሁኑ። ጥላ በሌለበት በእርሱ ጥላ ስር የሚያደርጋቸው 7 ሰዎች እነማን ናቸው? በቂያማ ቀን ፀሐይ በጣም ቅርብ ሲሆን ሰዎች በተባል ይጨነቃሉ። በዚያ ቀን ግን አላህ ከሰዎች አንዳንዶቹን በእርሱ ጥላ ስር ያደርጋቸዋል። ይህንን ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው አስተምረውናል። እነዚህ 7 ሰዎች እነማን ናቸው? አንደኛ፣ ፍትሃዊ መሪ፣ ሰዎችን በፍትህ የሚመራ መሪ። አላህ በጥላ በሌለበት በዛ ጊዜ ላይ በእርሱ ጥላ ስር ያደርገዋል። ይህ ምን ያሳየናል? ፍትህ በጣም ትልቅ ቦታ እንዳለው ነው በኢስላም። ሁለተኛ፣ በአላህ አምልኮ ውስጥ ላደገ ወጣት፣ ወጣትነቱም ሁሉ ያሳለፈው አላህን በመገዛት ነው፣ በኢባዳ ላይ ነው ማለት ነው። ሶስተኛ፣ ልቡ ከመስጊድ ጋር የተያያዘ ሰው። ምን ማለት ነው? ሁሌ ሰላት ሰግዶ ከመስጊድ ከወጣ በኋላ ወደ መስጊድ ለመመለስ ነው ልቡ የሚናፈቀው። አራተኛ፣ 2 ሰዎች ለአላህ ብለው የሚዋደዱ፣ ይዋደዱም በሱ ምክንያት ነው፣ ሲለያዩም በሱ ምክንያት ነው የሚለያዩት። ለአላህ ብለው የሚተውት ምክንያቱም በዲን ጉዳይ ሲሆን ነው። አምስተኛ፣ ውብና ክብር ያላት ሴት ከሐራም ነገር ጠርታው እኔ አላህን እፈራለሁ ያለ፣ ልክ እንደ ነብዩ ዩሱፍ አለይሂ ሰላም ማለት ነው። ሐራምን መስራት እየቻለ ነገር ግን በአላህ ፍራቻ ሰው ባይመለከተው እንኳን አላህን እፈራለሁ ያለ አላህ ዘንድ ትልቅ ቦታ አለው። ስድስተኛ፣ ሰደቃ በስውር የሚሰጥ ሰው፣ ግራ እጁ የቀኝ እጁን ያደረገውን እስከማያውቅ ድረስ ደብቆ የሰጠ ሰው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ሰባተኛ፣ አላህ ብቻውን ሆኖ አስቦ እንባውን የሚያፈስ ሰው። እነዚህ ሰዎች በቂያማ ቀን ሰዎች በችግር ሲሆኑ እነርሱ ግን በአላህ አርሽ ጥላ ስር ይሆናሉ። የሚያስገርመው ደግሞ ከነዚህ 7ቱ መካከል መጀመሪያ የተጠቀሰው ወጣት በኢባዳ ላይ ወጣትነቱን ያሳለፈ ስለሆነ ይህ ምን ያሳየናል? በወጣትነት እድሜ በአላህ መንገድ መጠቀም ታላቅ ዋጋ አለው። ሌሎች እስላማዊ ምክሮችን ለማግኘት ከፈለጋችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ለሌሎች ሰዎችም ተጠቃሚ እንዲሆኑ እንዲደርሳቸው ላይክ አድርጉላቸው፣ ሼር አድርጉላቸው። እንዲሰራላችሁ የምትፈልጉት ትምህርት ካለ ኮሜንት ላይ አስቀምጡልን። አላህ ይስጥልን። እናመሰግናለን።